ሰበር መረጃ በዛሬው ዕለት በደሴ ከተማ የተፈጠረው እጅግ አነጋጋሪ ጉዳይ ሚዲያው ከፍተኛ ትኩረትን ስቧል። በወሎ የምሬ ወዳጁ ልጆች ታላቅ ድልን ተቀናጅተዋል። ወደ 4 ኪሎ የሚሉ መፈክሮች ዛሬው ዕለት በከፍተኛው ደረጃ ሚዲያውን እያናወጡት ይገኛል። ለመሆኑ በወሎ ደሴ የተፈጠረው ጀብዱ ምንድነው? የምሬ ወዳጁ ልጆች የሰሩት ታሪክ ምን ሲሆን በዝርዝር የምታደምጡት እጅግ አንገብጋቢ ጉዳይ ነው። ለቀጣዩ መረጃችን ስናመራ ጳውሎስ አምባቸው የተባለው ዲያስፖራ ትናንትናው ዕለት በኢትዮጵያ ህይወቱ ካለፈ በኋላ ጉዳዩ እጅግ መነጋገሪያ ሆኗል። ጳውሎስ አምባቸው ከሀገረ አሜሪካ ዲያስፖራው ጳውሎስ ቤተሰቦቹን ለማየትና በኢትዮጵያ አንዳንድ ስራዎችን ለመስራት ወደ ከተማ አዲስ አበባ የገባ ሲሆን አዲስ አበባ ከተማ አፈሳ ወቅት በሚኒሻዎች ታፍሶ ወደ ግንባር እንዲሄድ ጥያቄ ቀረበለት ሲሆን ኋላ ላይ ግን ሰውየው ዲያስፖራ እንደሆነና ወደ ግዳጅ እንደማይሄድላቸው ሲያውቅ በድብደባ ህይወቱ በዛው በታሰረበት ቦታ ላይ እንዳለፈ ነው እየተነገረ የሚገኘው። ጉዳዩ ብዙዎችን አሳዝኗል። የዚህ የአፈሳ ጉዳይ ቁጥጥር በላይ ሆኖ ቀጥሎ የጳውሎስ ቤተሰቦች የሰጡትን መረጃና ጉዳዩ ምንድነው በዝርዝር የምታደምጡት እጅግ አንገብጋቢ ጉዳይ ነው። እንዲሁም የአረጋ ከበደ በመጨረሻም ከአብይ ጋር መቃቃር በዛሬው ዕለት ሚዲያውን ተቆጣጥሮታል። አረጋ ከበደ በሀገራዊ ምክክር ላይ በመገኘት የኢትዮጵያ ለመጪው ጊዜያት ምክክር ሲያደርጉ የቆየ ሲሆን ታዲያ እየተነገረ እንደሚገኘው ከኦሮሞ ባለስልጣናቶች ጋር በተለይም ከሽመልስ አብዲሳ ጋር ሀሳብ መቃቃር በመምጣቱ አማራ ከፍተኛ ባለስልጣናቶች አረጋ ከበደና ሌሎችም ከፍተኛ ባለስልጣናቶች ስብሰባውን ረግጠው እንደወጡና ይህ ጉዳይ በከፍተኛ ደረጃ አብይን እንዳበሳጨው እየተሰማን የሚገኘው በመጨረሻም የአረጋ ከበደና የአብይ አህመድ ፍቅር ሊያልቅ ነው የሚሉ በርከትም ብለዋል። ሽመልስ አብዲሳም በንዴት ሁሉም አማራ ፋኖ ነው ሲል ስብሰባው ላይ መናገሩ እየተሰማን የሚገኘው በስብሰባ አዳራሹ ምንድነው የተፈጠረው? እና አረጋ ከበደስ በምን ምክንያት ነው ስብሰባውን ረግጠው የወጡት? ከኦሮሞ ባለስልጣናቶች ጋር ለመስማማት የከበዳቸው ስለምንስ ነው? ሚስጥሩ ወጥቷል። በዝርዝር የማስደምጣችሁ እጅግ አደገኛው ጉዳይ ነው። ውድ አድማጮቼ አብራችሁን ስትቆዩ አርስት ላይ ያሰሟችሁን አንኳር መረጃዎች በዝርዝር የማስደምጣችሁ ይሆናል። አብራችሁን ቆዩ። እነሆ ወደ መረጃ የሳቀና በመጀመሪያም በዛሬው ዕለት እጅግ መነጋገሪያ የሆነው የአብይ አህመድና የአረጋ ከበደ ፍቅር ማለቅና በቁርሾና በቂም መያያዝ። አረጋ ከበደ በሀገራዊ ምክክር ላይ ተሳትፈው ከሌሎች ከአማራ ባለስልጣናቶች ጋር በመሆን በኢትዮጵያ መጪ ጊዜያት የተመካከሩ ሲሆን እንደ ብልጽግና ፓርቲ ሆነው ሲመካከሩ የቆዩት እኒህ ባለስልጣናት አዲስ አበባ ከተማ በኦሮሚያ ስር ትጠቃለል፣ የኦሮሚያ ከተማ ትሁን የሚለውን ሀሳብ ከሰሞኑ ብዙ ከፍተኛ ባለስልጣናቶች እንዳልደገፉትና በብሔር ብሔረሰቦች ዘንድ ከፍተኛ መቃቃር እንደፈጠረ የሚታወቅ ነው። ሚዲያውን የተቆጣጠረው ጉዳይ ነው። ታዲያ አብይ አህመድ ይህንን ነገር ለመፍታትና ተወያይተው እንዲፈቱ ቁርሾና ቂሙ እንዲያበቃ በሚል ዳግም ስብሰባ ጠሯቸው። በዚህ ስብሰባ ላይ ውይይት ሲካሄድ እና አረጋ ከበደና እነ ሽመልስ አብዲሳ የተሳተፉ ሲሆን ታዲያ አሁንም በድጋሚ አዲስ አበባ ከተማ በኦሮሚያ ስር ትጠቃለል የሚለው ሀሳብ የተነሳ ሲሆን በዚህ ሀሳብ ላይ በፍጹም ልስማማ አልችልም ያሉት አረጋ ከበደና ሌሎች የአማራ ባለስልጣናቶች በስብሰባው ላይ ከፍተኛ ሙግት እንደከፈቱና አንዳንድ ከፍተኛ የቃለ ምልልሶች ከተደረጉ በኋላ አማራ ከፍተኛ ባለስልጣናቶች ከአረጋ ከበደ ጀምሮ ሌሎችንም ጨምሮ ስብሰባውን ረግጠው መውጣታቸውን የተሰማው እና አረጋ ከበደ በፍጹም አዲስ አበባ ከተማ ለኦሮሚያ አሳልፈን አንሰጥም፣ በዚህ ሐሳብ ብልጽግናን አንድ ሆነን ከዚህ በላይ ልናገለግለው አንችልም ያሉ ሲሆን ሽመልስ አብዲሳም በስብሰባው ላይ በከፍተኛ ንዴትና ቁጣ ውስጥ ሆነው ሁሉም አማራ ፋኖ ነው ማለታቸውን የተሰማ አረጋ ከበደና ብልጽግና የአብይ አህመድ ፍቅር ለሳምንት አልቆየም። ከሳምንት በፊት አብይ አህመድ በአማራ ክልል በመገኘት አማራ ክልል እድሜ ዘመኗ እንዲህ አይነት እንዳረጋ ከበደ አይነት መሪ አግኝታ አታቅም ሲሉ አረጋ ከበደ ያሞካሹት እንደነበረ የሚታወስ ነው። ታዲያ ለሳምንት ያልቆየው ይህ የአብይ አህመድና የአረጋ ከበደ መሞጋገስና ፍቅር ከሳምንት በኋላ በአዲስ አበባ ከተማ በተደረገው ስብሰባ ሀገራዊ ምክክር ፍቅሩ ያበቃለት ይመስላል። አረጋ ከበደ ብዙዎች እንደሚናገሩት አሁን ገና ልብ ገዛ፣ ወደ ቀልቡ እየተመለሰ ነው። ፈጣሪ ልብ ሰጠው፣ አሁንም ከዚህ በላይ ልብ ይስጠው፣ ለአማራ ህዝብ ማሰብ ይጀምር፣ ለወገኑ ይኑር የሚሉ ሀሳቦችን እያቀረቡ አረጋ ከበደን ብዙ የሚጠሉት ሰዎች ቢኖሩም በዛሬው ዕለት ግን በወሰደው እርምጃ ብዙዎች እንደተደሰቱ እየተነገረ ነው የሚገኘው። አረጋ ከበደ ስብሰባውን ለቆ ሲወጣ ሌሎችም የአማራ ከፍተኛ ባለስልጣናቶች አሻፈረኝ ብለው ወጥተዋል። አረጋ ከበደ በመጨረሻው ሰዓትም ቢሆን ወደ ልቡ እየተመለሰ ወደ ቀልቡ እየተመለሰ ነው እየተባለ ይገኛል። አብይ አህመድ በዚህ ጉዳይ ከፍተኛ ቁጣ ውስጥ እንደገቡና ቀጣይ የሚወስዱት እርምጃ እየተጠበቀ ይገኛል። እነ ሽመልስ አብዲሳና እና አረጋ ከበደ ለማግባባት ይሞክራል ወይስ
እና አረጋ ከበደ ላይ እርምጃ ለመውሰድ ይሞክራል። ያረጋ ከበደና የአብይ አህመድ ፍቅር ያልቃል ወይስ አብይ አህመድ አረጋ ከበደ መመለስ ጥረት ያደርጋል? እጅግ መነጋገሪያ የሆነው አጋጊ የሆነው ጉዳይ ነው። በዛሬው ዕለት በሚዲያ ሚስጥሩ ሾልኮ ከወጣ በኋላ ስብሰባው ጉድ ከወጣ በኋላ ብዙዎች እየዘገቡት ይገኛል። በቀጣይ መረጃውን በስፋት ወደ እናንተ የምናደርሰው አንገብጋቢ ሀገራዊ ጉዳይ ነው። ወደ ቀጣይ መረጃችን ስናመራ ጳውሎስ አምባቸው የተባለው ትውልደ ኢትዮጵያዊ ዲያስፖራ ቤተሰቦቹን ለማየት ሀገር አሜሪካ በክረምቱ ወቅት በትምህርት ዝጉ ወቅት ወደ ኢትዮጵያ የመጣ ሲሆን ነገር ግን ከሰሞኑ በአዲስ አበባና በሌሎች ከተሞች ላይ ከፍተኛ አፈሳ እየተደረገ እንደሆነ ይታወቃል። የሚደረገው አፈሳም ወጣቶችን በግዳጅ ወደ ግንባር ለመምራት እንደሆነና የአብይ መንግስት እየመጣበት ያለውን ጦር ለመመከት በተለይም የሻቢያን የትግራይን ፋኖን ጥምረት ለመመከት በከፍተኛ ፍራቻ ውስጥ በመግባት ወጣቱን ያለ ፍላጎቱ መሸት ሲልን ህዝብ እንቅስቃሴዎች ሲገቱ አፍኖ በመውሰድ ወደ ውትድርና በመላክ ባለፉት 5 ቀናት በተለይ አዲስ አበባን ወጣት እንዳማረሩት ይታወቃል። ታዲያ ጳውሎስ አምባቸውም የዚህ ሰለባን ሆነው በምሽት ሲንቀሳቀስ የነበረው ጳውሎስ አምባቸው እንደ ሌሎች ኢትዮጵያን ወጣቶች አፈሳ ደርሶበት በአፈሳ ራሱ ከእስር ቤት ያገኘ ሲሆን በእስር ቤትም ጳውሎስ አምባቸው ወደ ግንባር እንዲሄድ ጥያቄ ቀረበለት ቢሆንም ወደ ግንባር ለመሄድ የሚፈረም ወረቀት አለ። ያንን ወረቀት የሚፈርሙት ወጣቶቹ በከፍተኛ ፍራቻና ዛቻ ውስጥና ድብደባ ውስጥ ሆነው እንደሆነ ይታወቃል። ታዲያ ጳውሎስ አምባቸውም ይህን ወረቀት አልፈርምም፣ ከሀገር አሜሪካን የመጣሁት ቤተሰቦችን ለማየት ነው፣ ወደ ሀገር አሜሪካ እመለሳለሁ፣ ወደ ውጊያ ልዘምት አልችልም፣ የዚህ ሐሳብ ደጋፊ አይደለሁም የሚሉ ምላሾችን በመስጠቱ ነው ከፍተኛ ድብደባ ደርሶበት ህይወቱ እንዳለፈ እየተነገረ የሚገኘው። በስተት ከወጣቶች ጋር ያፈሱት ግለሰብ ጳውሎስ አምባቸው ዲያስፖራ መሆኑን ሲያውቁ እዛው በድብደባ ህይወቱ እንዲያልፍ ያደረጉት የህግ አካላት በኋላ ላይ ደግሞ ለቤተሰብ በማሳወቅ ቤተሰብ ጳውሎስ አምባቸውን አይስክሬም ያያቸው የመጣውን ልጃቸውን ዲያስፖራውን ጳውሎስ አምባቸውን በሚያሳዝን ሁኔታ ልባቸው ተሰብረው ለመቅበር ተገደዋል። ጉዳዩ በማህበራዊ ትስስሩ ላይ ከወጣ በኋላ ዲያስፖራ ማህበረሰቡን በከፍተኛ ደረጃ ያስቆጣ ሲሆን እጅግ መነጋገሪያ ሆኗል። ለዚህ ጉዳይ ማን ነው ተጠያቂው? ህግ አስከብራለሁ በሚል ለማህበረሰቡ ዘብነኝ ያለው ራሱ የህግ አስከባሪ ማህበረሰቡን በዚህ መልኩ አሰቃቂ መልኩ ህይወቱን የሚነጥቀው ከሆነ ማን ነው የኢትዮጵያ የህዝቡ ጠባቂ? ፍትህ ሰጪው ማን ነው? ራሱ የፍትህ አካል በዚህ መልኩ ሰብአዊ ጥሰቶችን አደረሰ። እንዲሁም ሀገራችንን እንጎበኛለን በሚል ረብጣ ዶላሮችን ወደ ሀገራቸው ይዞ በመምጣት ሀገራቸውንም ቤተሰባቸውንም የሚደጉሙ ዲያስፖሮች ወደ ሀገራቸው እንዳይመጡና እንዲፈሩ የሚያደርግ ነው። ጉዳዩ እጅግ አሳዛኝ ነው። ጳውሎስ አምባቸው በሚያሳዝን መልኩ ህይወቱ አልፏል። በመጨረሻም በዛሬው ዕለት እጅግ አነጋጋሪ የሆነው የደሴው ድል፣ የወሎው ድል የምሬ ወዳጁ ልጆች ከጊዜ ወደ ጊዜ በወሎ ያላቸውን አቅም እያፈረጠሙ መምጣታቸው የማይካድ ሀቅ ነው። ይህን የተመለከቱት እነ ሜጀር ጀነራል ብርሃኑ ጁላ ከፍተኛ ደረጃ ጦራቸውን በወሎ በኩል ሲያስፋፉ እንደቆዩ የሚታወቅ ነው። የምሬ ወዳጁ ልጆች ቤተ አማራ ወሎዎች ከቁጥጥር በላይ እየሆኑ እንደመጡ ራሳቸው የመንግስት ሚዲያዎችም ሲዘግቡ ቆይተዋል። በወሎ ሌሎች አካባቢዎች ተቆጣጥረው የቆዩት ምሬ ወዳጁ ልጆች ነገር ግን የወሎን መዲና ዋናይቱን ከተማ የሆነችውን ደሴን ለመቆጣጠር ረጅም ጊዜ ትግል ሲያደርጉ ነበር። እነ ብርሃኑ ጁላም ይህንን ቦታ አሳልፈው ላለመስጠት ያላቸውን አቅም አጠናክረው በሐይቅ በኩል ከፍተኛ ትግል ሲያደርጉ ነበር። ተስፋ ያልቆረጡት የምሬ ወዳጅ ልጆች በሐይቅ በኩል ከፍተኛ ትንኮሳን ካምፕ ሰርተው በተቀመጡት የብርሃኑ ጁላ ልጆች የአብይ ልጆች ላይ ሲያደርሱ የቆዩ ሲሆን ከሰሞኑ ግን በወሎ በተፋፋመው ውጊያ በተለያዩ ግንባሮች በተፈጠሩት ከፍተኛ ትግሎች በተለያየ ቦታ ለመበታተን የተገደዱት የብርሃኑ ጁላ ልጆች በሐይቅ በኩል ያላቸውን ከፍተኛ የጦር ክምችት ለተለያዩ ቦታ በመታተናቸውን ተከትሎ የምሬ ወዳጅ ልጆች ወደ ሐይቅ ከተማው በይበልጥ ዘልቀው በመግባት በሐይቅ ከተማ ሆነው ወደ ደሴ ከተማ መግቢያ የሆነውን ድንበር ከለለው የነበሩትን ጥቂት ሰራዊቶች የበተኗቸው ሲሆን የምሬ ወዳጅ ልጆች በዚህ ሰዓት በሐይቅ ዙሪያ ተቆጣጥረው ወሎንም ተቆጣጥረው እንደሚገኙ ነው እየተነገረ የሚገኘው። በደሴ ዙሪያ እንደሚገኙ የተነገረላቸው የምሬ ወዳጅ ልጆች ይህ ለመንግስት ከፍተኛ ኪሳራ ነው። ይህ ደግሞ አስደሳች ዜና የሚሆነው በቅርቡ ወደ 4 ኪሎ እገሰግሳለሁ ላለው ህወሓት እጅግ አስደሳች መረጃ ነው የሚሆነው። በዚህ ሰዓት ህወሓትና አማራ አብሮ መስራታቸውን ተከትሎ ህወሓት ወደ 4 ኪሎ ለማቅናት በደሴ በኩል አልፎ ወሎን አቋርጦ ደብረ ብርሃንን አቋርጦ ወደ 4 ኪሎ እንደሚሄድ ይታወቃል። ታዲያ የምሬ ወዳጅ ልጆች ቀደም ብለው መንገዱን አጽድተው በወሎ ዙሪያ በደሴ ዙሪያ ከፍተኛ ቦታዎችን ተቆጣጥረው መቆየታቸው ለህወሓት ከፍተኛውን የቤት ስራ አማራ ልጆች እንዲፈጸምለት
ያደርገዋልና ይህ ለአብይ በዚህ ሰዓት ይህ መሆኑ ከፍተኛ ዱብዳና መርዶ ነው እየተባለ ይገኛል። በይበልጥ ጉዳዩ እንዲጠራ የወሎ የቤተ አማራ ወሎች ዋና መሪ የሆነው ምሬ ወዳጁ በቀጣይ ሰዓታት የሚሰጠው መግለጫ የሚጠበቅ ይሆናል እየተባለ ይገኛል። ብዙዎች የፖለቲካ ምሁራኖች እንደሚዘግቡት ለመንግስት ከፍተኛ ኪሳራ ነው እያሉ ይገኛል። በይበልጥ ደግሞ ጉዳዩ በዚህ ወቅት መሆኑ ለህወሓትና ለኤርትራ ትልቅ ፌሽታን ፈጥሯል። ክረምቱን ወደ 4 ኪሎ እንገሰግሳለን ያሉት ህወሓት ኤርትራና ፋኖ ምናልባትም የምሬ ወዳጁ ልጆች ታላቁን ሚና በመጫወት የመጀመሪያውን እርምጃ ሳይራመዱ አልቆዩም። በቀጣይ ሰዓታት የሚወጡት መረጃ የሚጠበቅ ይሆናል። እንዲሁም በወሎ ያለው ሁኔታ በግልጽ እየጠራ በማህበረሰቡ ዘንድ በሚቀርቡ አንዳንድ መረጃዎች ጉዳዩ እየጠራ እንደሚሄድና እውነትም የፋኖ አባላት ደሴ ከተማ ውስጥ ይገኛሉ የሚለው ጉዳይ በስፋት እየጠራ እንደሚመጣ እየተነገረ ነው የሚገኝ። ይህ ጉዳይ እውነትም በትክክል ከሆነ ፋኖ አባላት የሚጠራ መረጃ ከሆነ ብዙዎች እንደሚናገሩት ፋኖ ወደኋላ አይመለስም። በዚህ ሰዓት ከዚህ ቀደም ብዙ ከተማዎችን ተቆጣጥሮ ወደኋላ እንደተመለሰ የሚታወስ ነው። በዚህ ሰዓት ግን ፋኖ ወደፊት እንጂ የኋላ ማርሹን እንደማይስብና ወደኋላ እንደማይመለስ የተነገረ ሲሆን ይህን ተከትሎ ፋኖ ደሴ ከገባ ደሴን አቆራርጦ ለደሴ ቅርብ የሆነችውን ኮምቦልቻ ከተማን አልፎ ሌሎችም ከተማን እያለፈ ወደ 4 ኪሎ ይገሰግሳል እንጂ ወደ ኋላ አይመለስም የሚሉ የፖለቲካ ምሁራኖች በርከት ብለዋል። ጉዳዩን በስፋት አጣርተን እዚህ በላይ ጠንከር ያሉ መረጃዎችን በቀጣይ ፕሮግራም ክፍላችን ወደ እናንተ ይዘነው የምንቀርበው አንገብጋቢ ሀገራዊ ጉዳይ። ለዛሬ ግን በዚህ አበቃን። ውድ አድማጮቻችን አብራችሁን ስለቆያችሁ ከልብ እያመሰገንኩ መልካም ቀን ተመኝሁላችሁ።